እንዴ አንተ እኮ ከኔ ትልቅ እኮ ነህ። ከኔ በፊት ትዳር አለ አግብተህ ወልደህ የመጣ ሰው እኮ ነህ። እኔ አሜሪካ ላይ ሳገኝ እኔ ትዳር አውቃለሁ እንዴ? ካንተ በፊት አላውቅም። ጉዳይ ደግሞ ያወራል እንዴ? አንዴ መንገደኛ አድርገኛል። አላከብርም። አትረስ ነው ያልኩ። አትረስብኝ ከኔ ለምን? ለልጆቼ ሰላም ስለምፈልግ ልጆቼን ማሳደግ ስለምፈልግ። ለምን እንዴት አትበስልም? የሆነ ሰዓት እኮ መብሰል አለብህ። እኔ ሳታቀኝ እኮ ነው አግብተህ ጨፍረህ እስክስታውንም ስካሩንም ምኑንም የምታውቀው። እዛም ኢትዮጵያ አንድ ልጅ ጥለህ አትረዳ። እንዲያውም ጥሩ ሴት ነኝ እኔ እርዳ እያልኩ እጠይቅሃለሁ። እዚህም 2 ልጅ አለ 3 ልጅ አለ። ነገም ደግሞ 4ኛ ታገባለህ ትወልዳለህ። መጨረሻ ምንድን ነው? ዝም ብለህ መንዘባዘብ ዘብዛባ። ወጣ አወራ አላወራ እኔ ማሚ የሚደበቅ ነገር የለኝ። ሚዲያ ላይ የምታዩትን ነው እኔን የምታዩት። ዛሴ አንዳንድ ስማርት ወንዶች እኮ ልጆቻቸው በጥሩ ነገር ሲያዝላቸው እኮ ክሬዲት ይሰጣሉ እኮ። ወይ እንደዚህ ስታረግ እንኳን ለምን አስደብራታለሁ ልጆቼን በስነ ስርዓት ነው የምታሳድግልኝ ብሎ ፍቅር አይኖርሽ። ሊኖርብኝም አይችልም አይኖርብኝም። በቃ ስለማይኖርብኝ ማለት ነው። ይሄ ላይክ ስለምትወደው ነው ስለምትፈልገው ነው። በዚህ ወጦ በተሽ ኩሻንኩሻለች ኩሻንኩሽ ምን የተወለዱ ልጆች የሚዋጡ ቢሆን ውጭ እኔ ከሌላ ሰው ነበር ሞልደው ብታቂ ነው የምልሽ። ግን አንዳንዴ እህል ውሃ ብላለች አስቴር አወቀ። እህል ውሃ አይውሽ ሌላ ሰው ጋር ወልጄ ቢሆን ነው የምለው። የሆነ ነገር ደርሶባችሁ ባልወልድ ከዚህ ሰው ብላችሁ አስባችሁ ታውቃላችሁ? ተሰስሚ አንደኛ ሚዋጥ ቢሆን ልጅ የሆነ ልጆቻችሁን ወጣችሁ ልክ ከሌላ ሰው ወልዳችሁ አባትነትን የምታስክዱ ቢሆን ማለት ነው። በሰለጠነ ሀገር ያኛው ልጅ ያንተ ነው የኛው ልጅ ያንተ ነው ትያለሽ እንዴ? እበት አስጠላችሁኝ። አስተሳሰባችሁ ሁሉ የድንቁርና ጥግ የተላበሰ በኢየሱስ ስም የክፋታችሁ ጥግ የምትሄዱበት ሰውን ቡሊ ለማድረግ የምትጠቀሙት መንገድ የአላህ በጣም ነው የምታስፈሩት። በጣም ነው የምታስፈሩት ጋይስ። ነገ ልጁን እንዲያስመረምር ንገሪዋ። እዛ ቻይልድ ሳፖርት ላይ ሲቆም እንዲያረግ አድርጊዋል። ፈሳ እኔ ማሜ እንደዚህ ጃስ የምትያት ሴት እመስላለሁ እንዴ? አይውሽ እንደ ሴቶቹ ሽርሙጥና ነው ሰው ጠረን የለመዳችሁት ሰውነታችሁ ላይ። ለዛ ነው እኮ እኔ በጣም ነው የምጸየፍ ሰው ጋይስ። ምጸየፍ ማንም ሙኜ ሳይሆን አምፒኪ ላይክ መውደድ አለብኝ ሰውን አብሬው ለመተኛት። ስቴክ ታይም ጋይስ። ዝም ብዬ በአጋጣሚ አግኝተሻት ይዘሻት ምተኛት ሴት አይደለሁም። ለምን ሞቅ ብሎኝ ታዩ ሞቅ ብሎኝ ጭራሽ ካጠገቤ ወንድ አይቆምም። እናቱ የወለደችው ነው የሚቆመው። ልትፎግሪኝ ካሰብሽ ራሱ እኔ ፋራ ነኝ ላንቺ። ክለብ ውስጥ ወንዱ ነሽ ማለት ነው። በጣም ነው ራሴን ማደንቅ ወደድሽም ጠላሽ።